ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ እግዚአብሔር ለዘላለም ይባረክ። ጥቂት ደቂቃ ለአምላካችን ቃል ጊዜ ይኑረን እና በየዕለቱ አንድ ምዕራፍ ማንበብን እንዳዘነጉ መጠጊያችን የሆነው የሚያጽናናን እሱ ነውና እግዚአብሔር ይባርካችሁ። ወደ ዛሬው ሀሳብ እንመለሳለን። ጸጋ ይብዛላችሁ። የመከራ ጊዜ ጸሎት። እግዚአብሔር ሆይ በአንተ ተማምኛለሁና እንግዲህ አፍረት ከቶ አይድረስብኝ፣ በጽድቅም ታደገኝ። ጆሮህን ወደ እኔ መልስልኝ፣ ስማኝ ፈጥነህም አድነኝ። መጠጊያ ዓለቴን ሁንልኝ፣ ታደገኝም ዘንድ መሸጊያም ሁንልኝ። አንተ ዓለቴና መጠጊያዬ ነህና ስለ ስምህ ስትል ማረኛ፣ መንገድንም ጠቁመኝ። አንተ መጠጊያዬ ነህና በስውር ከተዘረጋብኝ ወጥመድም አውጠኝ። መንፈስህ በእጅ አሳልፌ አደራ እሰጥሃለሁ። እግዚአብሔር የእውነት አምላክ ሆይ አንተ ተቤዠኛ። ለከንቱ ጣዖት ስፍራ የሚሰጡትን ጠላሁ፣ ነገር ግን በእግዚአብሔር ታመነው። በምሕረት ደስ ይሰኛል፣ ሐሴትንም አድርጋለሁ። መከራዬንም አይተሃልና የነፍሴን ጭንቀትንም አውቀሃልና። ለጠላቴ አሳልፈህ አልሰጠከኝም፣ ነገር ግን እግሮቼንም ሰፊ ስፍራ ቦታ ላይ አቆምካቸው። እግዚአብሔር ሆይ በመከራ ውስጥ ነኝና ማረኝ። ዓይኖቼን በሐዘን ደክመዋል፣ ነፍሴና ሥጋዬን ዝሏል። ሕይወቴ በጭንቅ ዕድሜውን በማቃተት አልቋል። ከመከራዬ የተነሳ ጉልበቴ ካዱኝ፣ አጥንቶቼ በውስጥ ማሙኝ። ከጠላቶቼ ሁሉም የተነሳ ከጎረቤቶቼ መበዝበዝ ለወዳጆቼ ማሳለቂያ ሆኛለሁ። መንገድም ላይ የሚያገኙ ይሸሹኛል። እንደ ሞቴ ሰው ተረሳው፣ እንደ ተሰበረም የሸክላ ዕቃ ተቆጠረሁ። የብዙ ሰዎች ሹክሹክታ እሰማለሁና ዙሪያዬም ገብቶ ሁሉም ሽብር ነው። በእኔ ላይ በሰሩ ጊዜ ሕይወቴንም ለማጥፋት ደሉ። እግዚአብሔር ሆይ እኔ ግን በአንተ እታመናለሁ። አንተ አምላኬ ነህ እልሃለሁ። ዘመኔን ያለው በእጄ ነውና ከጠላቶቼ እጅ ታደገኝ። ከሚያሳድዱኝም አድነኝ። ፊትም በአገልጋዬ ላይ አብራ፣ በምሕረትም አድነኝ። እግዚአብሔር ሆይ ወደ አንተ እጮኻለሁና አላፈርኩም። ክፎቹ ግን ይፈሩ፣ ሲኦልም ገብቶም ጸጥ ይበሉ። በጽድቅም ላይ በእብረት የሚናገሩ ትዕቢተኞችና ነቀታ የተሞሉ ውሾችም ዋሾ ከንፈሮችንም ዱዳ ይሁን። በሰዎችም ልጆች ፊት ለሚፈሩ ያስቀምጥሃት፣ መጠጊያ ላደረጉ ይዘጋጃል። በህብረትም ምንኛ በዘች። ከሰዎች ስራ በማደሪያ ውስጥ ተሸሽጌአለሁ። ከአንደበትም ጭቅጫቃ በድንኳን ውስጥ ተከልያለሁ። በተከበበው ከተማ ውስጥ የሚያስደንቅ ምሕረትም ያሳየኸኝ እግዚአብሔር ይባረክ። በእኔም በተደነገጡ ጊዜ ከዓይኔ ፊትም ተወግጄአለሁ አልሁ። አንተ ግን ወደ አንተ ስጮህ የልመናዬን ቃል ሰማኸኝ። እናንተ ቅዱሳን ሁሉም እግዚአብሔርን ውደዱ። እግዚአብሔር ታማኞችን ይጠብቃል፣ ትዕቢተኞችን ግን ፈጽሞ ይበቀላቸዋል። እግዚአብሔር ተስፋ የሚያደርጉትን ሁሉም በርቱ፣ ልባችሁ ይጽናና። አሜን። እግዚአብሔር ያብርታችሁ፣ ጸጋ ይብዛላችሁ። እግዚአብሔርን ስም ዘመናችሁ በጌታ ይለምልም።